በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እናምን። እግዚአብሔር ቤተሰቦች እናታችን የቅድስተ ቅዱሳን የአባይተ ማት የምስጋና ጸሎት የቅድስት ድንግል ማርያም የአስራት የበኩር ልጆች በወደደንና በፈቀደን እስከ ሞት ድረስ የደረሰልን በጌታችን በኢየሱስ ፍጹም ሰላም እንደምን ቆያችሁ? አሜን። እግዚአብሔር ስሙ ከአጽናፍ አጽናፍ ከዓለም ዳርቻ እስከ ዓለም ዳርቻ እንዳፈራለት ምስጋና የተወደሰ ይሁን። ባለፈው ካቆምንበት እንቀጥላለን። ምዕራፍ 2 ቁጥር 19 ላይ ነው ያቆምነው። ወመዊቶ ሄሮድስ ናሁ መልአከ እግዚአብሔር አስተርአዮ በሕልም ለዮሴፍ በምድረ ግብፅ ወብሔረ ኢትዮጵያ። ወመዊቶ ሄሮድስ በሞተ ጊዜ መልአከ እግዚአብሔር አስተርአዮ በሕልም ለዮሴፍ የእግዚአብሔር መልአክ በሕልም ለዮሴፍ ተገለጠለት ይላል። አስተርአዮ ተገለጠ፣ በሕልም ለዮሴፍ ተገለጠለት። ወምድረ ግብፅ ወብሔረ ኢትዮጵያ በግብፅ ምድር በኢትዮጵያ ምድር ሳለ ተገለጠለት አለ። ሄሮድስ ከሞተ በኋላ በግብፅና በኢትዮጵያ የተዘዋወረ ሳለ ያው ስደቱ ባለፈው እንደተነጋገርነው ግብፅ ነው። ከዚያ ደግሞ ወደ ኢትዮጵያ እንደመጣ ተነጋግረናል። ከግብፅ ልጄን ጠራሁት የሚለው ትንቢት ይፈጸም ዘንድ በፈጣን ደመና እየበረረ ወደ ግብፅ ይመጣል የሚለው ይፈጸም ዘንድ ወደ ግብፅ ሰዷል። በኋላ ደግሞ የኢትዮጵያ ድንኳኖች ተጨነቁ አዩ ብሎ ትንቢተ ዕንባቆም በተናገረው መሰረት ትንቢቱ ይፈጸም ዘንድ ወዴት ሄዷል? ወደ ግብፅ ተሰዷል። ከዚያም ወደ ኢትዮጵያ ተሰዷል። እየተዘዋወረ ሳለ አለ በምድረ ግብፅ ወብሔረ ኢትዮጵያ የተዘዋወረ ሳለ በኢትዮጵያና በግብፅ የተዘዋወረ ሳለ የእግዚአብሔር መልአክ ለዮሴፍ በሕልም ተናገረው አለ። እግዚአብሔር መልአክ ለዮሴፍ በግልጽ ተናገረው። ምን የሚል ነው የሚለው እናየዋለን። ከግብፅ ወደ ኢትዮጵያ ሲዘዋወር ሲንከራተት የሰውን ክፋት ጥላቻ ሲመለከት በተለይ ታምረ ኢየሱስ ላይ እንደምንመለከተው ማለት ነው። ታምረ ኢየሱስ ላይ ያለው በግብፅ ያጋጠመው ስደት፣ በስደቱም ጊዜ ያጋጠመው መከራዎች፣ እነዚያ አምስቱ ሐዘናት ታምረ ማርያም ላይ በስፋት የተቀመጡት አምስቱ ሐዘናት በተቀበለበት ጊዜ የሰውን ጥላቻ የእነ ኮቲባን አይነቶችን ማለት ነው ከእመቤታችን እቅፍ ስር ጌታችንን አንስተው መሬት ላይ የጣለችው እነ ኮቲባን ታሪክ እናስታውስበት፣ ብዙ መከራዎችን ያየበት እነዚያ ሁለቱ ወንበዴዎች በኋላ ላይ ከክርስቶስ በዘባነ ኪሩብ ከዙፋኑ ላይ ማለት ያው በመስቀል ላይ በተሰቀለ ጊዜ አብሮት የተሰቀሉት ቀኝና ግራዝማች የሆኑት ፈያታዊ ዘየማን እና ፈያታዊ ዘጸጋም ወይም በስማቸው ማለት ነው ቲቶስና ዳክረስ ጌታችን በስደቱ ጊዜ ምን ያሉት ናቸው? መከራን ያሳደሩበት ናቸው። በተለይ ዳክረስ የእመቤታችን የወርቅ ጫማዋን እንደወሰደባት የክርስቶስንም ጫማ እንደወሰደው ታምረ ኢየሱስ ላይ የምናገኝ ነው። ታምረ ማርያም ላይም ተቀምጦ የሚገኝ ነው። በዚህ በስደቱ ጊዜ እየተዘዋወረ ሳለ አለ በግብፅ ምድረ በዳ ብዙ መከራዎችን አይቷል። ብዙ ፈተናም ተፈትኗል። በስደቱም ጊዜ ብዙ መከራዎችን አይተዋሉ። ወደ ስደት የሚሄዱት 5 ሰዎች ናቸው። ዮሴፍ አረጋዊ፣ ሰሎሜ ማርያም ወይም በአፍሊያ ተብላ የምትጠራው ሰሎሜ፣ እመቤታችን ቅድስት ቅዱሳን ድንግል ማርያም፣ ጌታችን መድኃኒታችን ኢየሱስ ክርስቶስ እና ዮሳ የተባለው የዮሴፍ ልጅ ማለት ነው። ዮሴፍ ወልደ አረጋዊ ልጅ። እነዚህ ወደ ግብፅ የተሰደዱ ናቸው ማለት ነው። በዚህም 3 ዓመት ከመንፈቅ ነው የተዟዟረው። 3 ዓመት ከመንፈቅ ሲሄድም ብዙ መከራን ተመልክቷል። በዮሐንስ ራዕይ ምዕራፍ 12 ላይ ታላቁ ዘንዶ ሴቲቱን ያሳድድ የነበረው ታላቁ ዘንዶ የተባለው ዲያብሎስ እመቤታችንን ሲያሳድዳት በሄሮድስ ልቦና አድሮ
ሲያሳድዳት እንመለከታለን ማለት እንመለከታለን። ስለዚህ ስደቱን ውስጥ መከራዎችን ስንል ምጥ ምትዛ የነበረችው ያቺ ሴት ነው። ያቺ ሴት ብዙ መከራዎችን እንዳየች በዮሐንስ ራዕይ ምዕራፍ 2 ቁጥር 7 ላይ አለ። እዚህ ያን ስደቱን ወቅት የነበሩትን መከራዎች ጠቅልሎ ዋስተራዮ በዕል ለዮሴፍ በምድረ ግብፅ ወብሔረ ኢትዮጵያ ብሎ ስደቱን በአንድ ጠቅልሎ ነው ወንጌላዊ ማቴዎስ የሚናገረው። እዚህ 3 ዓመት ከመንፈቅ በስደት ቆይቷል። ከቤተልሔም ሲሰደድ 2 ዓመቱ ነበረ። በስደት 3 ዓመት ከ6 ወር 5 ዓመት ከ6 ወር ሲሆነው ጌታ ዮሴፍ መልአክ ተገለጠለት ለዮሴፍ በሕልም ምን አለው? ቁጥር 20 ላይ እንዘ ይብል ተንሥ ንሣ ሕፃነ ወእሞ ወሁር ውስተ ምድረ እስራኤል። እንዘ ይብል ተንሥ እንዲህም አለው ተነሳ፣ ንሣ ሕፃነ ወእሞ እናቱና ሕፃኑን ያዝ፣ ሕፃናቱን ያዝ፣ ወሁር ውስተ ምድረ እስራኤል ወደ እስራኤል ምድር ሂድ አለው። ወደ እስራኤል ምድር ሂድ አለው። በስደት በግብፅ ምድርና በኢትዮጵያ ምድር ላይ ሲመላለስ ሲዟዟር የነበረው ክርስቶስ አሁን ጊዜው ስለደረሰ ጌታን ምን ብሎታል? ወደ እስራኤል እንዲመለስ አድርጎታል ማለት ነው። ተነስተ ብላቴናዋን ናፉ ይዘው ወደ ምድረ እስራኤል ተመለሳሉ። ስለዚህ በስደቱ ላይ ቅድም እንዳነሳ ነው 5ቱ ነበሩ። ዮሳን ግን ያው ታምረ ማርያም ላይም እንደተቀመጠው ወደ ድንጋይነት እንደቀየረው ቤታችንን በማስደንገጡ ወደ ድንጋይነት እንደተቀየረ ሲመለሱ 4ቱ እንደነበሩ በቁስቋም ብዙ ታምራቶችን እንዳደረገ ክርስቶስ እንመለከታለን። ስለዚህ የሕፃኑን ነፍስ የሚገሉት ሞተዋልና ነው የሚለው። እዚህ የብላቴናውን ነፍስ ለምን አለ ስንል ይሄ ብላቴናው ያው የተባለው ክርስቶስ ምን አነሳም ይላሉ? ነፍስን አነሳም ስጋን ብቻ ነው የሚሉ እንደ ግኖስቲኮች አይነት ተነስተዋል ማለት ነው። ተነስተዋል ለእነሱ መልስ ለመስጠትም ነው፣ ጥያቄ ለማሳጣት ነው። የዚህ ብላቴና ሰውነት ለጥፋት የሚሿት ሰዎች ሞቷል እና ነፍስ አትግደል ስል ይትክትል ነፍስ ብሌላል ኦሪትና ነፍስ አትግደል ስለሚል ሕፃኑን ነፍሱን ሊገሉት ይችሉ የነበሩት ሞተዋልና ሲለው ነው። የኦሪትን ሕግ ጠንቅቆ የሚያውቅ ስለሆነ አንድም ደግሞ ነፍስ እንደነሳ ለማጠየቅ ነው የዚህ ብላቴና ነፍስ ያለው። ክርስቶስ ስጋን እንጂ ነፍስን አልነሳም የሚሉ መናፍቃኖች ተነስተዋል፣ ግኖስቲኮች። ለነሱ ጥያቄ ለማሳጣት መላኩ መልስ የሰጠበት ነው። በሌላ ስፍራም ያው ቦታን ነፍስ እንዳለው ራሱ ባለቤቱ ክርስቶስ ተናግሯል። በመስቀል ላይ እንዳለ ነፍሴን አድራ ተቀበል። በጌቴሰማኒም ሊጸልይ የነበረው ጸሎት ይህንን ነው የሚመለከተው። በጌቴሰማኒም የነበረው ጸሎቱን ነፍስን እንደነሳ ነው የሚጠይቀው። ዮሐንስ ወንጌል ምዕራፍ 10 ቁጥር 17 ላይ ጌታ ነፍስን እንደተዋሃደ ይናገራል። ስጋን ብቻ ነው ካሉ ያው ሰው ሙሉ ሰው የሚባለው ስጋና ነፍስን የተዋሃደለት ነው። ስለዚህ ክርስቶስ ስጋን ብቻ ነው የነሳው ካሉ ሰው አልሆነም፣ በድን ነው። ነፍስ የተለየው ሰው በድን ሬሳ ይባላል እንጂ ሙሉ ሰው አይባልም። ጌታችን መድኃኒታችን ኢየሱስ ክርስቶስና ክብር ይሁንና ስጋንም ነፍስም ነው የተዋሃደው። ነፍስም ባይዋሃድ ኖሮ ነው ስጋ ብቻ ነው ነፍስ አልዳነም የሚል ወደ ምፍትና ስለሚወስደን ወንጌላዊው ቅዱስ ማቴዎስ መልአኩ የተናገረውን ቃል ሙሉ ለሙሉ ሲናገር እንመለከታለን። ስለዚህ የሕፃኑን ነፍስ ብሎ አንትቶታል ማለት ነው። የሕፃኑን ነፍስ ሊገሉት የሚሹት ሞተዋልና ሕፃኑን ይዘህ ወደ ግብፅ ሸሽ አለው፣ ወደ እስራኤል ተመለስ አለው። ወደ እስራኤል ተመለስ ይሏል። የሞተው አንድ ሄሮድስ አይደለም ወይ? ለምን አበዛቸው? ሞቱ ብሎ ነው ያመጣው። የሞተው አንዱ ሄሮድስ ታላቁ ሄሮድስ ነው። ከኤዶማውያን ነገድ የሆነው አንዱ ሄሮድስ ነው የሞተው። ነገር ግን ሞቱ ብሎ ነው ያበዛው። ለምን አበዛቸው ይባል? የምክር ጋኔ ናቸው። የምክር ጋናቸው እሱ ነው። እሱ ከሞተ ጉዳዩ
ያነሱታል፣ ይተውታል ብሎ ፋይሉን ይዘጉታል እንደማለት ነው። ስለዚህ ሙሉ የሚመክራቸው የሚያስነሳቸው የነበረ ሰው ስለነበረ ጭፍሮቹን፣ አማካሪዎቹን፣ መሳፍንቶቹን አንድ ላይ ጠቅልሎ ሄሮድስ ሞቱ ብሎ ያመጧል ማለት ነው። ሞቱ ብሎ ያመጣዋል። ስለዚህ እሱ እንደሞተ ሊያን ሲያመጣ ነው። አንድም ደግሞ 3 ዓመት ከመንፈቅ በሆነው ጊዜ በአላውያን ከተማ በምዕመናን ከተማ ብዙ ሰዎች ይሞታሉ። በአረማውያንም ከተሞች ብዙ ሰዎች ይሞታሉ። በዛው በእስራኤልም በሕዝብም ከተማ ብዙ ሰዎች ይሞታሉ ማለት ነው። እሱን የመሰሉ ሰዎች ሞቷልና አጋንንት ያደረባቸው እንደሱ እንደ ሄሮድስ የአጋንንት መጫወቻ የሆኑ ማለት ነው የሆኑት እነሱን ሀሳባቸው እንደሞተ ከልቦናቸው እንደጠፋ ሲናገር ነው ማለት ነው። ስለዚህ የሀሳብ ጋናቸው የነበረው ብዙ ሰዎች ይሞታሉ እና ከነሱ ጋር ተያይዞ ብዙዎቹ እንደሞቱ ሲናገርበት ነው። ስለዚህ ሞቱ ብሎ ያመጣው አብዝቶ አንዱ ሄሮድስ ሳለ ብዙዎቹ ማምጣቱ ሞታቸው በሁሉም እንደሆነ ከእሱ ጋር የነበሩትን ምክረ ሀሳባቸው እንደወደቀ ምክረ ሀሳባቸው እንደከሸፈ ለመናገር ሞተ ብሎ ምትወታል ማለት ቁጥር 21 ላይ ወተንሥኦ ነሣ ሕፃነ ወእሞ ወቦአ ውስተ ምድረ እስራኤል አለ። ተነስቶ ያው በህልም ያየው ሲመራቸው የነበረው መልአክ ነው። እየመራ ምድረ ግብጽ ያወረዳቸው መልአክ ነው። ያው በድርሳነ ዑራኤል ላይ መጋቢ ብርሃናት ቅዱስ ዑራኤል እንደመራው ያስቀምጥልናል። እዚህ ሲመራቸው የነበረው መራሄ ብርሃናት ቅዱስ ዑራኤል ተገልጦለት ቢሉ አይ ቅዱስ ገብርኤል ነው ቢሉም ደግሞ ቀድሞውኑ ሕፃንን ይዘህ ሽሽ ብሎ የተናገረው ቅዱስ ገብርኤል ነው። ስለዚህ ቅዱስ ገብርኤል ነው ያመጣው ቢሉም ያው የሚያስኬድ ነው። አንዱ መልአክ ባለበት ሌላው መልአክ ይሄዳል እና በመልአክ ተገልጦለት ምን ብሎት ነበረ? ተነሳና ሕፃኑን ይዘው ወደ ግብጽ ሽሽ ያለው መልአክ አሁን ደግሞ ተመለስ አሉ። ተመለስ ሲለው ያህን ይዞ መጥቶ በዚያ ተመልክቶት መልአክ የተናገረውን ቃሉን ይዞ ወደ ግብጽ የሄደው አሁንም ደግሞ የመልአኩን ቃል ሰምቶ ወደ እስራኤል ተመለሰ አለ። ስለዚህ ተነስቶ ብላቴናውና ሕፃኑን ይዞ ወደ ምድረ እስራኤል ተመለሰ ይላል። እዚህ ቀድሞውን የነገረው መልአክ ነው። አሁንም የመጣው በመልአክ እንደሆነ ሲያመላክት ነው። ቁጥር 22 ላይ ወሰሚኦ ከመ አርኬላዎስ ነግሠ ለይሁዳ እየንታቡ ሄሮድስ ፈሪሃ ሀዊረ እየ ጌታችን መድኃኒታችን ኢየሱስ ክርስቶስ 5 ዓመት ከ6 ወር ሆኖታል። በስደት 5 ዓመት ከ6 ወር ከቆየ በኋላ በአባቱ በሄሮድስ ፈንታ አለ በታላቁ ሄሮድስ ፈንታ የታላቁ ሄሮድስ ልጅ አርኬላዎስ ሄሮድስ በይሁዳ ነገሰ። ልጁ ነው፣ በይሁዳ ነገሰ። ስለዚህ ይህን ሰማ ማን የሰማው? ሄሮድስ ሞቷል ብለናል። ታላቁ ሄሮድስ ሞቷል። ነገር ግን በታላቁ ሄሮድስ ፈንታ ልጁ አርኬላዎስ ሄሮድስ ነገሰ አለ። አርኬላዎስ ሄሮድስ ነገሰ። ስለዚህ ይሄንም በማየቱ ዮሴፍ አረጋዊ ፈራ፣ ደነገዘ። ስለዚህ የፈራው ለምንድን ነው የፈራው ስንል የፈራበት ምክንያት ያው ክፉ ልጅ ክፉ ነው ማለት ነው። አባቱ ክፉ የሆነ ክፉነቱን ለምዷል። የአባቱን ክፋት አይተወምና ማለት ነው። ስለዚህ አርኬላዎስ ሄሮድስም ክፋቱ ይኖርበታል ብሎ ማለት ነው። አባቱ ሄሮድስ ያሁላ ሕፃናትን አስገድሏል፣ አስፈጅቷል። ክርስቶስ እንዲሰደድ ምክንያት ሆኗል። አሁንም ደግሞ በአባቱ ፈንታ የነገሰው ልጁ የአባቱን ፈለግ ተከትሎ ይመጣል ብሎ ስለራሱ ኢየሩሳሌም መግባት ነው የሚፈራው። ወደ ይሁዳ ከተማ ወደ ቤተልሔም መሄድ አላስፈለገውም። አባቱን ሊመስልም ላይመስልም ይችላል። ስለዚህ መልካም ንጉሥ ሊሆን ይችላል። ታዲያ ይሄ እንዳለ ለምን መሄድ አላሻውም ቢሉ ደግሞ እነዚህ ልጆቻቸው የሞቱባቸው ይሁዳ ሰዎች አሉ። 144,000 ሕፃናት አልቀዋል። ስለዚህ የይሁዳ ሰዎች ልጆቻቸው ያለቀው በአንተ ምክንያት ነው ብለው ይጣሉኛል ብሎ ፈራ።
ስለዚህ ይጣሉኛል፣ ይተናኮሉኛል፣ ይመጡብኛል ብሎ ስለፈራ ምን ማድረግ አልቻለም? ወደ ይሁዳ መመለስ አላስፈለገውም። ስለ ንጉሱ ብቻ አይደለም ማለት ስለ ህዝቡን ፈርቶ ነው። ስለ ህዝቡን ፈርቶ ወደ ከተማው መግባት አላስፈለገውም። አንድም ዋስተራዩ በህልም ወተግዕዘ ውስተ ደውል ገሊላ ታግሱ ጊዜትየ በህልምም የተገለጠለት አለ። ዋስተራዩ በህልም የተገለጠለት ወተግዕዘ ውስተ ደውል ገሊላ ወደ ገሊላ ሂድ በዚያም ክብር ይገለጣል ብሎታል መልአኩ ማለት ነው። ስለዚህ ወደ ገሊላ መሄድ እንዳለበት ስለተነገረው መልአኩም ስላለው ወደ ገሊላ መሄድ አስፈለገው። ወደ ገሊላ ወደ ናዝሬት እንደገባ ይናገራል ማለት ነው። ስለዚህ መልአኩም ስላዘዘው ነው። መልአኩም ስላዘዘው ማለት ነው። ስለዚህ የመጀመሪያው ንጉሱን ፈርቶ ነው፣ ህዝቡን ፈርቶ ነው። አንድም ደግሞ ህዝቡን ፈርቶ ነው፣ አንድም ደግሞ ትእዛዝም ስለነበረው ነው። ቀድሞውንም ሂድ ያለው መልአክ ነው፣ እንዲመለስም ያለው መልአክ ነው። አሁንም ደግሞ ገሊላ መግባት እንዳለበት የተነገረው መልአክ ነው። ለምን መልአኩ እንደዛ አለው ቢባል በኋላ ላይ ያሉትን ይዞ ይመጣል። ትንቢቱም ምሳሌም አማናዊ ይሆን ዘንድ ነው። ቁጥር 23 ላይ ይሄን ያመጣዋል ማለት ነው። ወበጺሖ ሀደረ ውስተ ብሔረ እንተ ስማ ናዝሬት ገሊላ ደርሷል። ወበጺሖ ሀደረ ውስተ ብሔር እንተ ስማ ናዝሬት ናዝሬት ከምትባለው ከገሊላ ደርሶ በዚያ አገር ኖረ አለ። የምዕራፍ 2 የመጨረሻው ጥቅስ ነው። ወበጺሖ ሀደረ ውስተ ብሔር እንተ ስማ ናዝሬት ናዝሬት የምትባል ሀገር ገብቶ አደረ አለ። አደረ ኖረ ይላል። እዚህ ናዝሬት ገሊላ ታላቁ ሄሮድስ እንዲመቸው ብለው ገሊላ ለ10 አውራጃ ከፍላት ነበር። ገሊላ ትልቅ ነው፣ ትልቅ አውራጃ ነው፣ ትልቅ ስፍራ ነው። ስለዚህ ትልቅ አውራጃ ስለሆነ መግዛት አልተመቸውም። የመፁ አስቸገሩት። ለአገዛዝም ምቹ ስላልሆነለት ታላቁ ሄሮድስ ምን ሲያደርግ እናገኛለን? አውራጃዎቹን ከፋፍሏቸዋል። ከነዚህ ከአውራጆች አንዷ ናዝሬት ነች። ናዝሬት አውራጃ ነበረ። ወደ ናዝሬት ገሊላ ገባ አለ። ገሊላ ትልቁ ነው። ከዛ 10 ክፍሎች አሉት፣ ክፍለ ሀገሮች አሉት። ከ10 ክፍለ ሀገሮች አንዷ ናዝሬት ነች። ከናዝሬትም ደግሞ ቅፍርናሆም የምትባል ምንድን ነው ክርስቶስ ያደገባት የኖረባት ማለት ነው። ብዙ በኋላ ላይም ብዙ ታምራቶችን የሚያደርገው ዮሐንስ ወንጌል ትርጓሜ ላይ እንደተመራችሁት ክርስቶስ በቃና በቅፍርናሆም በጥብርያዶስ ብዙ ታምራትን ሲያደርግ እናገኛለን። ስለዚህ ቅፍርናሆም ያደገባት ስፍራ ነች። ከገሊላ ባህር በስተደቡብ ትገኝ ትንሽዬ መንደር ማለት ነው። አውራጃው ናዝሬት ነው፣ መንደሯ ቅፍርናሆም ነው። እዚህ ክርስቶስ ወደ ናዝሬት ገብቷል። ናዝሬት ማለት ፍልጠት ማለት ነው፣ የተከፈለ ማለት ነው። እስርት ይላታል፣ አዝቀ ጽጌ ይላታል፣ የአበባ ቅርንጫፍ፣ የአበባ ቅጠል ይላታል፣ የአበባ ቅጠል ይላታል። ስለዚህ ናዝሬት ትርጓሜዋ ፍልጠት ክፍለት ማለት ነው፣ እስረት ማለት ነው፣ አዝቀ ጽጌ ማለት ነው። አዝቀ ጽጌ ማለት ነው። አዝቀ ጽጌ ይላታል፣ እስረት ይላታል፣ ፍልጠት ክፍለት ይላታል። የተከፈለች የተለየች የአበባ ዝንጣፊ የአበባ ቅጠል ተብሎ የተረጎመ ናዝሬት ማለት ወደ ናዝሬት ለምን ገባ ለሚለው ራሱ ወንጌላዊ እዛው ይናገራል። ከመ ይትፈጸም ዘተባለ በነቢይ ናዝራዊ ይሰመይ ወልድያ ይላል። በነቢይ ናዝራዊ ይባል ዘንድ ናዝሬት ገባ ብሎ ያስቀምጣል። ናዝሬት ገባ ብሎ ያስቀምጣል። ነገር ግን በየትኛውም የትንቢት መጽሐፍ በአብይ በአበይት ነቢያትም በሊቀ ነቢያትም ይሄ የትንቢት ቃል አናገኝም። ይህ የትንቢት ቃል አናገኝም። ታዲያ ወንጌላዊ ከየት አምጥቶ ነው ከመ ይትፈጸም ዘተባለ ነቢይ ናዝራዊ ይሰመይ ወልድያ ያለው? ነቢይ ናዝራዊ ይባላል ብሎ ነቢይ ብሎ አምጥቷል። ነቢይ የትኛው ነቢይ የሚለውን ግን አያስቀምጠውም። እዚህ በነቢያት መጽሐፍት ግን ምን ተብሎ ተነግሯል? ናዝራዊ ይባል ዘንድ ብሎ አስቀምጦታል። ከምን አመጣው ቢባል እንደ ናዝራዊ እንደ ሶምሶን ናዝራዊ ይባላል ነው። መጽሐፈ መሳፍንት ምዕራፍ 16 ላይ ስንመለከት
ጸጉሩ እንዳይላጭ ናዝራዊ እንዲሆን ባህታዊ እንዲሆን የተነገረለት ናዝራዊ ማን ነው? ሶምሶን ነው። ሶምሶን ነው። ስለዚህ ሶምሶን እንደ ሶምሶን ናዝራዊ ይባል ዘንድ በነቢይ ቃል እንደተነገረው ትንቢት ይደርስ ዘንድ ይፈጸም ዘንድ ናዝሬት ገባ ኖረ አለ። ከየት አመጣው ቢባል ከመጽሐፈ መሳፍንት ምዕራፍ 16 ከቁጥር 1 እስከ 31 ብንመለከት ስለ ናዝራዊ ስለ ሶምሶን ያነሳል ማለት ነው። ስለ ናዝራዊ ስለ ሶምሶን ያነሳል። ስለዚህ ክርስቶስ ከናዝራዊ ጋር ስለሚመሳሰል አማናዊ ለማድረግ ነው፣ ዓለማዊ ለማድረግ ነው። አንድም ደግሞ በፄዋዌ ጠፍቷል ይላል። በፄዋዌ ጠፍቷል ማለት ሳይታወቅ የጠፋ ትንቢት አለ በተግሳጸ ሰለሞን ላይ ተገልጿል ይላል። ተግሳጸ ሰለሞን አሁን ብንፈልገው የምናገኘው መጽሐፍ አይደለም። እዚህ በተግሳጸ ሰለሞን ላይ በፄዋዌ እንደጠፋ በተግሳጸ ሰለሞን ታውቋል። ስለዚህ ከሱ ይዞ መጥቶ ያህን በነቢይ ናዝራዊ ይባላል ብሎ አምጥቶታል ነው። አንድም ደግሞ ትውፊት ነው። ትውፊት ነው። ነቢያት በጽሁፍ የጻፉ ነቢያቶች አሉ። በጽሁፍ የጻፉ ነቢያቶች አሉ። እንደዚሁ ደግሞ በቃል ያስተማሩ ደግሞ አሉ። ያስተማሩ አሉ። እዚህ ነቢያትን ስንከፍል የጽሁፍ ነቢያትና የቃል ነቢያት ብለን እንከፍላቸዋለን። የቃል ነቢያት እንደነ ኤልያስ ትምህርቱን ብዙ አስተምረዋል። ኤልሳ ትምህርት አስተምረዋል። ነቢይ ናቸው። ኤልያስን የሚያህል ርዕሰ ነቢያት ተብሎ ቢጠራ ኤልያስ ያስተማሩ ትምህርት ግን መጽሐፍ ተጽፎ አናገኝም። ታሪኩ የምናገኘው መጽሐፈ ነገሥት ላይ ነው። ነቢይ ሆኖ ያልጻፉ ብዙዎች አሉ። ብዙ ነቢያት አሉ። እነሱ ትንቢት ተናግሯሉ። አዎ ነቢይ ናቸው እና ትንቢትን ይናገራሉ። ትንቢትን ይናገራሉ። ትንቢትን ይናገራሉ ማለት ነው። ስለዚህ ትንቢታቸው በየት ነው እኛ ጋር የደረሰው ስንል በቃል ነው የመጣው። ትውፊት ነው። ይሄ ትውፊት ማለት አወፈየ ማለት ነው ከሚለው ግስ የመጣ ሲሆን ውርርድ፣ ውርስ፣ ቅብብል ማለት ነው። ከአንዱ ወደ አንዱ የሚተላለፍ በቃል የሚተላለፍ አለ፣ ቃላዊ ትውፊት አለ፣ ጽሁፋዊ ትውፊቶች አሉ። ስለዚህ በትውፊት የመጣውን መጽሐፍ ደግሞ ይጠቀማል። ይሄ መጽሐፍ ቅዱስ ብሂልም ነው። ቅዱስ ጳውሎስም በዘጸአት ምዕራፍ 15 ምዕራፍ 14 ጀምሮ ያለውን 10ቱ መቅሰፍቶችን ሲናገር የሌሉትን ነገሮች አምጥቶ ጽፏል። ኢያኔስና ኢያንበሬስ የተባሉ ጠንቋዮች ሙሴን በተከራከረው ጊዜ አለ። በየትኛውም የኦሪት መጽሐፍ ላይ ብንፈልግ ግን ይሄን ስሞች አናገኝም። ከትውፊት አምጥቶ ነው። ይሁዳ በመልእክቱ ዲያብሎስ ሚካኤል ከዲያብሎስ ጋር የተከራከረውን ክርክር ጽፏል። ስለ ሙሴ ስጋ ከየት አመጣው ይባል? ከትውፊት። እዚህ ትውፊት መጽሐፍ ቅዱስን ሙሉ የሚያደርግ ነው። እዚህ ቅዱስ ማቴዎስም በትውፊት ሲነገር የነበረው ትንቢት አምጥቶ በነቢይ ናዝራዊ ይባል ዘንድ አለ ናዝሬት ገባ ብሎ ይናገራል። ናዝሬት ገባ ይላል ማለት ነው። አንድም ደግሞ ይህ እዝራ ነሳ ማስተጋቦ ይለዋል። ተነሳና ሰብስብ ተብሏል እዝራ። በዚህም ጊዜ ተናግሮት ሳይጽፍ የቀረ ነው ይሉታል። መጽሐፍት ጠፍተው ነበር በባቢሎን ምርኮ ጊዜ ብዙ መጽሐፍቶች ጠፍተዋሉ። መልሶ የጻፋቸው እዝራ ነው። እዝራ በሚጽፍበት ጊዜ ይላል ትርጓሜ ወንጌላችን ላይ እዝራ የጠፉትን መልሶ በሚጽፍበት ጊዜ ተናግረውት የቀረ ነበረ ነው። ስለዚህ ያኛውን የሐዋርያት ደግሞ የቀረውን የማምጣት ልማድ አለው። በቃል የተነገረውን በጽሁፍ አመጣው ብለው ይተረጉሙታል ማለት ነው። አንድም ይህ ትንቢት ለመናፍቃን ማፈሪያቸው ነው። ለምን ትውፊት አንቀበልም የሚሉ አሉና። ስለዚህ መጽሐፍ ቅዱስ እራሱ ትውፊትን ሲጠቀም ብሉይ ኪዳን ላይ የሌሉ ነገሮችን ያልተጻፉ ነገሮችን በትውፊት አምጥቶታል። የሃይማኖት መመሪያችን ደግሞ ዶግማ፣ ቀኖና፣ ትውፊት ነው። ስለዚህ ትውፊት መቀበል እንደሚገባ ለማጠየቅም ይሄን ቃል አምጥቷል ማለት ነው። ይሄን ቃል አምጥቷል። ከመ ይትፈጸም ዘተብዕለ ነቢይ በናዝራዊ ዘተብዕለ በነቢይ ናዝራዊ ይሰመይ ወልድየ
እዚህ በነቢይ ናዝራዊ ይባል ዘንድ ክርስቶስ ናዝሬት ገባ ብሎ መምጣቱን ለመናፍቃን ማፈሪያቸው ጥያቄ ለማሳጣት ናዝራዊ ብሏታል። አንድም ታቀበ ከጠላት ተጠብቁ ከአጽራር ያለውን በከመ ይቤ ኢዮብ ብሎ ያመጣዋል። ከጠላት ተጠበቁ የሚለውን ማን ያለው ቢሉ ኢዮብ ይላል። መጽሐፈ ኢዮብ ላይ የለም። መጽሐፈ ኢዮብ ላይ የለም። እንደ ናዝራዊ እንደ ሶምሶን ይባላል ተብሎ በነቢይ የተነገረው ይደርስ ይፈጸም ዘንድ ብሎ አመጣው። በመጽሐፍት ግን የለም። ይሄ ማጻጻፍ ከመጽሐፈ ኢዮብ ጋር ካለው ይቤ እንደተናገረው በከመ ይቤ ኢዮብ እንዳለው ከሱ ጋር አንድ አድርጎ አምጥቶታል። አንድም በኦሪቱ እስመ ናዝራዊ ሐዲስ ውእቱ እግዚአብሔር ይላል። በመጽሐፈ መሳፍንት ምዕራፍ 13 ቁጥር 5 ላይ መጽሐፈ መሳፍንት ምዕራፍ 13 ቁጥር 3 ላይ በኦሪቱ እስመ ናዝራዊ ሐዲስ ውእቱ እግዚአብሔር ይላል። ናዝራዊ ተብሎ የሚጠራው እሱ አዲስ ክርስቶስ ነው አለ። ለእግዚአብሔር የተለየ ናዝራዊ ይሆናል ያለውን እንዲለውጥ አነበበው ነው። ለውጦ አነበበው። እዚህ ናዝራዊ የሚባለው አዲሱ ክርስቶስ እንደሆነ ለውጦ አምጥቶታል። አንድም ደግሞ እነሆ ትፀንሻለሽ ወንድ ልጅም ትወልጃለሽ ልጁም ከእናቱ ማህፀን ጀምሮ ለእግዚአብሔር የተለየ ናዝራዊ ይሆናል ያለውን ለውጦ ናዝሬት ገሊላ ገባ አለ። እዚህ ያህን አምጥቶታል። ምን ነው ይህ የተናገረ መልአክ አይደለምን? ስለምን ነብይ አለው? ነብይ ነው የሚለው አይደል? የተናገረው ግን መልአክ መልአክ የተናገረው ነብይ አለው። መልአክ ይሰማ በእንተ ተልእኮቱ ሐዋርያ ይሰማ በእንተ መላእክት ከተልእኳቸው አኳያ ማለት ነው። ከተልእኳቸው አኳያ ምን ይባላሉ? ሐዋርያ ይባላሉ። ከተልእኳቸው አኳያ ቀድሞ ያለውን ደግሞ መላላካ ሐዋርያ ማለት ሆረ መላላክ ነው፣ መልእክተኛ። ስለዚህ መልአክ ይሰመይ በእንተ ተልእኮቱ ወሐዋርያ ይሰመይ በእንተ ሀዊሮቱ በአገልግሎታቸው በሥራ ትፍታቸው በተላላኪነታቸው ሐዋርያ እንደሚሰኘው ሁሉ መጽሐፍትን ደግሞ ገልጦ ለሰው ልጆች በመንገራቸው አቤት ስለዚህ ከተልኳቸው አኳያ መጽሐፍትን በመናገራቸው ነቢያት ተሰኝቷል አለ። በግብሩ መልአክ እንዳለው ከዚህም በግብሩ ነብይ ብሎታል ማለት ነው። በስራቸው ማለት በስራቸው ነቢይ ይባላሉ ማለት ነው። አንድም ደግሞ ለሶምሶን አይደለም ይህ የተነገረው ትንቢቱ ናዝራዊ ይሰመይ ወልድ የተባለው ለሶምሶን አይደለም ቢሉ፣ አዎ ለጊዜው ለሶምሶን ነው። ለጊዜው ለሶምሶን ነው ማለት ነው። ፍጻሜው ግን ለክርስቶስ አነ ከቡኖ አባሁ ወውቱ ይከውን ወልዴ እኔ አባት እሆነዋለሁ እርሱም ልጅ ይሆነኛል ተብሎ የተነገረው ለሰለሞን ነው። ፍጻሜው ለክርስቶስ ነው። ምዕራፍ 1 ላይ ስንናገር ጊዜያዊነቱ ፍጻሜነቱ እያለን ያመጣ ናቸው ማለት ነው። ስለዚህ አሁንም እዚህ ጋር ጊዜያዊነቱ ለሶምሶን ነው፣ ፍጻሜው ለክርስቶስ። በኦሪት ዘዳግም ምዕራፍ 18 ላይ እንዳንተ ያለ ነቢይ ከአንተ በኋላ አስነሳልሃለሁ አለ። እንዳንተ ያለ ነቢይ ከአንተ በኋላ አስነሳለሁ። ለጊዜያዊነቱ ለኢያሱ ነው፣ ፍጻሜው ደግሞ ለክርስቶስ ነው። ይሄ የመተርጉማኑም ዘዬ ነው፣ የሚተረጉምበትም አንዱ ነው። ብሉይ ኪዳን ጥላ ነው፣ አዲስ ኪዳን ፍጻሜ ነው። ስለዚህ ጥላ የሆነው ሶምሶን ምሳሌ የነበረው ሶምሶን በክርስቶስ ተተክቷል፣ በክርስቶስ ይመስሏል። ያስ ቢሆን ሶምሶን ክርስቶስን በምን ይመስለዋል ይለዋል። ሶምሶን ክርስቶስን በምን ይመስለዋል ስንል ሶምሶን በአህያ መንጋጋ ነው። በአህያ መንጋጋ ጠላቶቹን አጥፍቷል። ጌታም ደግሞ
አይሁድ አጋንንት መናፍቃንን በናቁት ሞቱ፣ ሞትን አጥፍቷልና። ሞቱን አጥፍቷልና ከክርስቶስ ጋር ይመሳሰላል። አንድም ሶምሶን በሕይወቱ ሳለ ከተፋቸው ይልቅ ካጠፋቸው አሕዛብ ማለት ነው ካጠፋቸው አሕዛብ ይልቅ በሞቱ ያጠፋቸው ይበልጣል። በሞቱ ያጠፋቸው አሕዛብ ይበልጣል። በደሊላ ምክንያት ያው ታሪክ መጽሐፈ ምዕራፍ 3 ላይ በደንብ ማየት ትችላላችሁ። በፍልስጤማዊቷ ደሊላ ምክንያት ጸጉሩን ተላጭቶ ዓይኑን ታውሮ በአንድ ትልቅ እልፍኝ ውስጥ በግድግዳ ታስሮ ግራና ቀኝ በሰንሰለት ታስሮ እንደነበረ እንመለከታለን። መጨረሻ ላይ ኃይል ስጠኝ ብሎ ተጠርቶ በሚጸልይበት ጊዜ እግዚአብሔር ኃይልን ሰጠው። ግድግዳውን ከግድግዳው ምሰሶውን ከምሰሶው አድርጎ ደርምሶታል። በዛ በእልፍኝ ውስጥ የነበሩ ብዙ አሕዛቦች ነበሩ ማለት ነው። በአህያ መንጋጋ ሺዎችን የገደለው፣ በዚህ ደግሞ እልፍ ገድሏል። እሱም ሞቷል ማለት ነው። ከዚህ ሶምሶን በሕይወተ ሥጋ ካለው በሞቱ ያጠፋቸው ይበልጣሉ። ክርስቶስም በሕይወቱ ሳለው አጋንንት ካጠፋቸው አጋንንት ይልቅ በሞቱ ያጠፋቸው አጋንንት ይበልጣሉ። በሞቱ ያጠፋቸው አጋንንት ይበልጣሉ። በዛ ላይ ደግሞ በአጋንንት ላይ ስልጣን ድል መድረሰው በመስቀል ላይ ነው ማለት ነው። በመስቀል ላይ ነው። አንድም ከመናዝራዊ ይሰመይ ብሎ ነበርና ናዝሬት ማለት ፍልጠት ክፍለት ማለት ነው። ልጄ ልዩ ይባል ዘንድ ብሎታል። ናዝሬት ገባ ኖረ አለ። ሶምሶንም ልዩ ነበር፣ ኃይል ነበረው። ክርስቶስም ልዩ ነው እና በዚህ የተነሳ ወደ ናዝሬት ሄዷል። ዘተብዕለ በነቢይ ስሙ ለልዑል ቅድስተ ቅዱሳን ወይትቀባ ቅዱስ ቅዱስ ያለውን በነቢይ የልዑላን ቅዱስ የተቀባ ቅዱስ የቅዱሳን ሁሉ ቅዱስ ተብሎ ተነግሯል። እዚህ ቅድስናን ገንዘብ የሚያደርግ ቅድስናን የሚያድል ልዑለ ባህሪ ክርስቶስ ወደ ናዝሬት ገብቷል አለ። ወደ ናዝሬት ገብቷል። እዚህ ናዝሬት ማለት በሰት ጎሳ ናት። አገሪቷም የዮሐንስ ወንጌል ምዕራፍ 1 ላይ እንደምንመለከተው ናትናኤል ከናዝሬት እንዴት መሲሁ ይወለዳል ብሎ ሲጠይቅ እናገኛለን። ናዝሬት ጉስቁልና የነበረባት ነች። ሌቦች የነበሩባት ነች። ድሆች የሚኖሩባት ስፍራ ነች። መከራ የበዛባት ስፍራ ነች። ሌቦች፣ ቀማኞች ህዝቡን ያስቸገሩበት ስፍራ ነች። በዚህ የተነሳ ናዝሬት ማለት እስርት ጉስቋላ ይላታል። የታምር ይሰማያ ለናዝሬት በስመ አሳር ልጁ ሕጹር ይባላል ናዝሬት ገባ ይላል። ልጃቸው ጎስቋላ ነው፣ መከራ ነው። በዚህ ወደዚህ ስፍራ ገባ ይላል። ወደዚህ ስፍራ ገባ ብሎ ይናገራል። አንድም ናዝሬት ማለት ቅድም እንዳነሳ ነው አስቀ ጽጌ ማለት ነው። አስቀ ጽጌ ማለት ነው የአበባ ፍሬ ወይም የአበባ ቅርንጫፍ ተብሎ የሚጠራው ልጄ ይባል ዘንድ አለ። ግንድ ነው። ክርስቶስ ግንድ ነው፣ አበባ ነው፣ ፍሬ ነው። ስለዚህ አስቃቢ ይባል ዘንድ የወይን ተክል ይባል ዘንድ የወይን ግንድ ይባል ዘንድ ክርስቶስ ወደ ናዝሬት ገሊላ ገባ አለ። ወደ ናዝሬት ገሊላ ገባ አለ። ይሁዳ ምዕራፍ 1 ላይ የምንመለከተው እሱ ግንድ ሆኖ ምዕመናን ደግሞ ምን ይሆናሉ? ቅርንጫፎች ይሆናሉ፣ ቅጠሎች ይሆናሉ። ከዛን ፍሬን ያፈራሉ፣ ጽጌን ያፈራሉ። ያው ግን በነቢይ ቃል ተወጽእ በትር እምስረ እሴይ በትንቢተ ኢሳይያስ ምዕራፍ 11 ቁጥር 1 ላይ ከእሴይ ግንድ በትር ይወጣል ከስሩም ቁጥቋጦ ያፈራል አለ። በነቢይ ቃል ተወጽእ በትር እምስረ እሴይ ወይሃርግ ጽጌ እምጉንድ አለ።
ስለዚህ ከእሴይ ግንድ በትር ይወጣል አለ። ከእሴይ ግንድ ከዳዊት ዘር ክርስቶስ ይወለዳል። ክርስቶስ ይወለዳል። ክርስቶስም ደግሞ ከስሩም ቁጥቋጦ ያፈራል አለ። ከስሩ ቁጥቋጦ ፍሬን ያፈራል። ቁጥቋጦን ያፈራል አለ። በክርስቶስ ኢየሱስ የሚገኘውን በረከት የሚሰጠውን መንፈሳዊ ልዕልና የሚታደለውን ልጅነት የሚከፍለውን ቤዛነት የሚሰጠን ካሳ ያህን ሲያጠይቅ ነው። ስለዚህ ከእሴይ በትር ይወጣል አለ። ከእሴይ በትር ይወጣል። በትረ እሴይ ተብሎ የሚጠራው ክርስቶስ ኢየሱስ ነው። ስለዚህ ከእሱ የተነሳ ናዝሬት በትር ግንድ የሆነውን ክርስቶስ አስገኝታለች። ስለዚህ ምን ተብላ ትተረጎማለች? አጽቀ ጽጌ የአበባ ግንድ ተብሎ ይተረጎማል ማለት ነው። ምዕራፍ 2 እንግዲህ ይህን ይመስላል። ያስተማረን የመከረን የአባቶቻችን አምላክ ስሙ ዛሬም